አልአይን አማርኛ ስራ ሊያቆም መሆኑ ተገለጸ። ባለቤትነቱ የተባበሩት አረብ ኤምሬቶች መንግስት የሆነው አልአይን አማርኛ የበየነ መረብ የዜና ማሰራጫ ስራ ሊያቆም መሆኑን ዋዜማ ዘግቧል። የዜና ማሰራጫው በአረብኛ ቋንቋ ዜናዎችና ዘገባዎችን የሚያዘጋጁ የኢትዮጵያ ዘጋቢዎች የቅጥር ውል ማቋረጡን ዘገባው አረጋግጧል። ዘጋቢዎቹ ስራቸውን እየሰሩ ባሉበት ወቅት ምንም አይነት ቅድመ ማስጠንቀቂያ ሳይደርሳቸው በድንገት የሥራ ውላቸውን መቋረጡን የሚያመላክት መልእክት በኢሜይል እንደደረሳቸው ዘግበዋል። ተቋሙ የሰራተኞቹን ውል ያቋረጠው የአማርኛና አገልግሎቱን አቁሞ የኢትዮጵያ ቢሮውን ዘግቶ ለመውጣት በማሰቡ መሆኑን የዜና ምንጩ ተረድቻለሁ ብለዋል። ዋዜማ